رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وآل آله وصحبه وسلم أجمعين. وإن شاء الله تعالى سيدنا أبا بكر الصديق رضي الله عنه ማን ናቸው የሚለውን ዛሬ አጠር አድርጌ የምነግራችሁ ይሆናል። አቡ በክርን ሲዲቅ ረዲየላሁ ዐንሁ አርዳህ ኢስሙሁ አብዱላህ ብኑ አቢ ቁሐፋ ይባላሉ። ማን ናቸው? ታላቁ ሰሐባ ረሱል ዐለይሂ ሰላቱ ወሰላም የእሳቸው ምርጥ ባልደረባ፣ ሕይወታቸውን ሙሉ ለእሳቸው የኖሩ ማለት ነው። ከጎናቸው ሳይጠፉ ሳይለዩ ከእሳቸውም በኋላ የመጀመሪያው የእሳቸው ምትክ ኸሊፋ ሆነው ያገለገሉት ታላቁ ሰሐቢይ አቡበክርን ሲዲቅ ማን ናቸው? ረዲየላሁ ዐንሁ አርዳህ። ስማቸው ማን ነው? ትክክለኛ ስማቸው አብዱላህ ኢብኑ አቢ ቁሐፋ ይሰኛሉ። ወስሙ አቢ ቁሐፋ የአባታቸው ደግሞ እንደዚሁ ይሄ አቢ ቁሐፋ ለቀብ ነው፣ መጠሪያ ስማቸው ነው። ትክክለኛ ስማቸው ዑስማን ኢብኑ ዓሚር ኢብኒ ዐምር ኢብኒ ከዕብ ኢብኒ ሰዕድ ኢብኒ ተሚም ኢብኒ ሙራህ ኢብኑ ከዕብ ኢብኒ ሉዓይ ኢብኑ ጋሊብ እያለ ይቀጥላል። የቁረይሽ የዘር ግንድ ያላቸው ታላቅ ሰው ናቸው። የልተቂ መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ሙራህ ኢብኒ ከዕብ ማለት ነው። ከረሱል ዐለይሂ ሰላቱ ወሰላም አጅዳዶች መካከል ከሳቸው ቅድመ አያቶች መካከል ሙራ ኢብኑ ከዕብ ጋር ይገናኛሉ ማለት ነው። በዘር ሐረግ ከቁረይሽ ስለሆኑ ከረሱል ዐለይሂ ሰላቱ ወሰላም ጋር ይገናኛሉ። እኒህ ታላቅ ሰው ማለት ነው። እናታቸው ኡሙል ኸይር ትባላለች። ስሟ ማን ነው? ሰልማ ቢንቱ ሶኽር ብኒ ዓሚር ብኒ ከዕብ ብኒ ሰዕድ ብኒ ተሚም ብኒ ሙራህ ወሐከዛ እንደዛው እዚህ ጋር ይገናኛሉ። ሰልማ ቢንት ሶኽር ትባላለች። እኒህ ታላቅ ሰሐባ ዓሸ 63 ሰና የሚያስገርም ዕድሜ ነበራቸው። ልክ እንደ ረሱሉ ዐለይሂ አፍደሉ ሰላቱ ወተስሊም ልክ እንደሳቸው ሁሉ 63 ዓመት ነበር ዱንያ ላይ የቆዩት። ሲነ ረሱሊላሂ ሰለላሁ ዐለይሂ ወሰለም የረሱል ዐለይሂ ሰላቱ ወሰላም ዕድሜ 63 ነበር። ወሐከዛ እሳቸውም 63 ዓመት ነበር የዱንያ ቆይታቸው ማለት ነው። አወሉል ኡመቲ ኢስላመን ወኸይሩሁም በዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይላል። እሳቸው በመስለምም የመጀመሪያ ሰው ነበሩ ማለት ነው። ረሱሉም ዐለይሂ ሰላቱ ወሰላም ወደ አኼራ ከሄዱ በኋላ ካለው ኡመት በላጩ ሰይድና አቡበክር ሲዲቅ ነበሩ ረዲየላሁ ዐንሁ አርዳህ። ለሳቸው በዕደ ረሱል ማለት ነው ምን ነበራቸው? ሰነተይን ወኒስፈን 2 ዓመት ተኩል ወሊየል ኺላፋ ማለት ነው። 2 ዓመት ተኩል የኺላፋ ዘመን ነበራቸው። ረሱሉን ዐለይሂ ሰላቱ ወሰላምን በመተካት የራሳቸው ምትክ በመሆን ኡማውን ለ2 ዓመት ተኩል አገልግለዋል ማለት ነው። ወቂለ ተብሏል በሌላ ዘገባ ላይ ሰነተይን ወ4 አሽሁር ኢላ 10 ለያሊ ምናምን የተባሉ አሉ። 2 ዓመት ከአራት ወር ሊሆን 10 ቀን የቀረው ምናምን እየተባሉ ዘገባዎች አሉ። ወላኪን ተቅሪበን 2 ዓመት ተኩል አካባቢ ማለት ነው። ሰይድና አቡበክር ሲዲቅ ያው እንደምታውቁት የረሱል ዐለይሂ ሰላቱ ወሰላም ቅርብ ጓደኛ፣ በቃ የራስ ሰው የምንለው የለም። በዛ ነበር ሐያታቸው ሐታ ቀብለ ኑቡዋ ማለት ነው። ረሱል ዐለይሂ ሰላቱ ወሰላም ነብይ ሆኖ ከመላካቸው በፊትም ወሐከዛ በዕደ ኑቡዋም እንግዲህ አላሁ ተዓላ ረሱል ዐለይሂ ሰላቱ ወሰላምን ወደ አኼራ እስከሚወስዳቸውም ድረስ ባለውም ሰዓት አብረው ነበሩ ማለት ነው። ከልጆቻቸው መካከል አብዱላህ የተሰኘ ልጅ አላቸው። ወሐከዛ እነ አስማ አለች፣ እነ አኢሻ አሉ፣ እንደዚሁ እነ ሙሐመድ ኢብኑ አቡበክር አሉ ማለት ነው። አብዱላህ የተሰኘው ልጃቸው ወካነ የድኹሉ ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወአቢ በክሪን
ወሁማ ፊል ጋር ይላሉ። ያው ረሱል ሰለላሁ ዐለይሂ ወሰለም ዋሻ ውስጥ በነበሩበት ጊዜ ከአባቱ ጋር አብሮ ወደ ዋሻው አብሮ ይመላለስ ነበር ማለት ነው። እሱም ያው አብዱላህ የሚገርመው ነገር ሰይድና አቡበክር ሲዲቅ ልጆቻቸውም ሁሉም ቤተሰቦቻቸው እናት አባታቸውም ሁሉም እስልምናን የተቀበሉ ሰዎች ነበሩ። ሁሉም ማለት ነው ሙሉ በሙሉ። ይሄ በጣም ልዩ ያደርጋቸዋል እሳቸውን። ወአስማኡ ዛቱ ነጣቀይን ይሏታል። አስማዕ ቢንት አቡበክር ሲዲቅ ደግሞ የምትባለው ልጃቸው በዚህ ትጠራ ነበር፣ ትለቀብ ነበረ ማለት ነው። የሁለት መታጠቂያ ባልተቤት ማለት ነው። ረሱሉ ዓለይሂ ሰላቱ ወሰላም ከአባቷ ጋር ከአቡበክር ሲዲቅ ጋር አብረው ወደ ዋሻ ጉዞ በሚወጡበት ቀን ላይ ስንቃቸውን ስታዘጋጅ ስትቋጥርላቸው ማሰሪያ ስታጣ የታጠቀችበትን ልብስ ለሁለት ሰንጥቃ ቀዳ በዛ አስራላቸው ነበር ይላሉ። ረዲየላሁ ዐንሃ ወአርዳሃ። እንደዚሁ ደግሞ ኡም ልሙእሚኒና በመባል የምታወቀው ዐይሻ ረዲየላሁ ዐንሃ አስሲዲቃ ብንት ሲዲቅ እውነተኛይቱ የእውነተኛው ልጅ የምትባለው የረሱሉ ዐለይሂ ሰላቱ ወሰላም ባልተቤት የሆነችው በጣም ብዙ ሐዲሶችን ከ2000 በላይ ሐዲሶችን በሒፍዛ ለዚህ ኡማ ሐፍዛ ያስተላለፈችው እናታችን ዐይሻም የሳቸው የሰይድና አቡበከር ረዲየላሁ ዐንሁ የሳቸው ልጅ ነበረች። ወዐይሸቱ ሲዲቃ ዘውጁ ነቢይ ሰለላሁ ዐለይሂ ወሰለም ይላሉ። እንደዚሁ ወአኹሃ ሊኡሚሃ ወአቢሃ የሆነው አብዱራሕማን ብን አቢ በክር ነበር። ሸሂደ በድረን መዐል ሙሽሪኪን ወአስለመ በዕደ ዛሊክ ይላሉ። ወንድሟ አብዱራሕማን ብን አቢበክር ደግሞ የበድር ዘመቻ ጊዜ ከሙሽሪኮች ጋር ነበር ይላሉ። ወላኪን ከዛ በኋላ ሰልመዋል ይላሉ። ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳህ سيدنا أبا بكر الصديق وهو أول الخلفاء الراشدين وأحب الصحابة إلى قلب النبي صلى الله عليه وسلم، وهو رفيقه في الحجرة. يا الله، سيدنا أبا بكر الصديق يمجمر خليفة ناجم رسول عليه الصلاة والسلام زند እሳቸው ልቦና እሳቸው ቀልብ ላይ ተወዳጅ የመጀመሪያ ተወዳጅ ሰው ሰይድና አቡበክር ሲዲቅ ናቸው። ሌሎች ሰሐቦች ሌላ ሰው ከሳቸው በኋላ ነው። وهو رفيقه في الحجرة ወደ ሂጅራ የወጡ ጊዜ እንኳን በዛ በቀን እንኳን አብረው ጓደኛ ሆነው ብዙ መከራዎችን አላሁ ሱብሓነሁ ወተዓላ ይህንን ክስተት ሱረቱ ተውባ ላይ በዋሻ ውስጥ ረሱል ዓለይሂ ሰላቱ ወሰላም ላይ አደጋ ይደርሳል ብለው በመፍራት በመጨነቅ አብሽር አቡበክር አላህ ሶስተኛችን ነው ብለው ረሱል ዓለይሂ ሰላቱ ወሰላም የተናገሩበትንም ክስተት አላሁ ተዓላ በቁርአን ነግሮናል። ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳህ ከሚናገሯቸው ንግግሮች መካከል አንዲት ብቻ ልናገርና እንዳይረዝም አሳጥራለሁ ኢንሻአላህ ተዓላ። ምን ይላሉ እሳቸው ረዲየላሁ ዐንሁ? መን ደኸለል ቀብረ ቢላ ዛድን ይላሉ ፈከዐነማ ረኪበል በሕረ ቢላ ሰፊና ይላሉ። እንደው አንድ ሰው ቀብር ከገባ አሉ ስንቅ ሳይዝ ቀብር ከገባ የዚህ ሰው አምሳያ ትልቅ የሆነ በሕር ትልቅ የሆነ ውቅያኖስን ካለ ጀልባ ካለ መርከብ ካለ ሰፊና እሻገራለሁ ብሎ እንደ መግባት ነው ይላሉ። ወሐከዛ ዱንያ በጣም አጭር ናት፣ አጭር ጊዜ ናት። ሐያታችንን ከነሱ ሐያት ልንቀዳ ይገባል። እንዴት ነበሩ ሰሐቦች? እንዴት ነበሩ? ሰይድና አቡበክርን ሲዲቅ አስሲዲቅ እንዴት ተባሉ? ሲዲቅ የተባሉት በእውነተኝነታቸው ረሱል ዓለይሂ ሰላቱ ወሰላም በአንድ ሌሊት ኢስራዕ ወልሚዕራጅ አድርጌ መጣሁኝ ከሐረም ከመካ ተነስቼ ኢላ ቤተል መቅዲስ ከዛ ደግሞ 7 ሰማይን አቋርጬ እስከ ዓርሽ ድረስ ሄጃለሁ የሚለውን የምዕራጅ ክስተት ሲናገሩ ያመናቸው ሰው አልነበረም ኢላ ሰይድና አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳህ። አስቡት
ይህንን ትልቅ ዜና ረሱል ዓለይሂ ሰላም ይዘው ሲመጡ አንተ ከተናገርክ እውነትህን ነው ያሏቸው። እና እንደዚህ ያለ ቀልብ ነበር የነበራቸው። በጣም አላህን ፈሪ፣ በጣም አልቃሻ፣ በጣም ጥበበኛ የነበሩ ታላቅ ሰሐቢይ ናቸው። አላሁ ተዓላ እሳቸውን ከረሱል ዓለይሂ ሰላቱ ወሰላም ዘንድ ሐታ በሐያታቸው አይደለም ከሞቱም በኋላ እንዳይነጠሉ አንድ ላይ ያደረጋቸው ማለት ነው። እና የነሱን ስራ የምንከተል ወደ እነሱ የምንጠጋ የነሱን ትክክለኛ ሐቂቃቸውን አውቀን የምንከተላቸው አላህ አድርገን። ባረከላሁ ፊኩም ሐዛ ወላሁ አዕለሙ አሕከም።